በዩኒቨርሲቲያችን ውስጥ ለሙስሊሞች የሚሆን የስጋ ምግብ በክርስቲያን በዓላት ወቅት ተዘጋጅቶ ይቀርባል። ታዲያ ይህን ምግብ መመገብ ለኛ ይፈቀዳል ወይ? ምግቡ የሚቀርብበት ቦታ ሌላም ጊዜ የሚቀርብበት የምግብ አዳራሽ ከሆነና የታረደውም ለሙስሊሞች ተብሎ ከአላህ ስም ሌላ ነገር ሳይወሰበት ከሆነ ኢንሻአላህ ችግር የለውም። ነገር ግን በዓሉ ላይ መሳተፍን የሚያስከትል ለምሳሌ እዚህ ቦታ ኑና እንብላ፣ ለእናንተ ያው የሙስሊም ምግብ እናዘጋጃለን፣ ግን በዓል ስለሆነ እንዲህ አይነት ከዚህ በፊት ያልተለመደ ቦታ ላይ ተሰባስበን እንብላ ቢሏቸው ይሄ በዓሉ ላይ መሳተፍ ስለሚሆን ይህን ማድረግ አይፈቀድም ማለት ነው። ይህን ያልኩበት ምክንያት አንዳንድ ሰሓቦች ከዓኢሻ ከአቡ ሰዕለባ እና ከሌሎች እንደተወራው በካሃዲያን ወይም ሙስሊም ባልሆኑ ሰዎች በዓላት ላይ ያው መገኘት እንደማይቻል ሁሉም ይስማማል። ግን እነሱ የሚያመጡትን ስጦታ መቀበል ይቻላል ወይ በሚለው ጉዳይ ላይ ከስጋ ውጭ ያለ ነገር ካመጡ ተቀበሉ የሚል ፈትዋ ከሰሓቦች ተላልፏል። ለምን በዓሉ ላይ አልተሳተፍኩም፣ እነሱ ናቸው ይህንን ነገር የላኩልህ ወይ አምጥተው ቤቱ የሰጡት ማለት ነው። ግን እነሱ ከስጋ ውጭ ያሉት ከምን አንጻር ነው? ያኔ አስለን ያው የራሳቸውን ስጋ ራሱ ሐታ የአህለል ኪታብ ያረዱትን በተመለከተ ከአላህ ስም ውጭ ሌላን ከጠሩበት መብላት ይቻላል አይቻልም የሚለው ውዝግብ እንዳለ ሆኖ ግን በበዓል ላይ የሚያርዱት ለሆነ ውስን ዓላማ ስለሆነ ያንን አብዛኛው ዑለማዎች አይቻልም ያሉ በጥቅሉ ሐታ የአላህ ስም ባይጠራበትም ማለታቸው ለበዓላቸው ለሚያርዱትን በብዛት ያው የሆነ ከአላህ ውጭ ሌላን ከማምለክ ጋር የተያያዘ እርድ ስለሚሆን ማለት ነው። ግን ይሄ የሙስሊም ስጋ ከሆነ ሙስሊሞች ያረዱትን ስጋ ስለገዙት ሐራም አይሆንም፣ እነሱ ስለገዙት ሐራም አይሆንም በራሱ ማለት ነው። እና ስለዚህ ስጋ ሲያመጡ የእነሱን ስጋ አይደለም ያመጡት የሙስሊሞችን ስጋ ነው አምጥተው ሌላ ጊዜ በሚበሉበት ቦታ የሰጧቸው እና በዚህ መልኩ ከሆነ ወላሁ አዕለም ይቻላል ማለት ነው።